ታሪካችን የሚጀምረው በባንኮክ ከተማ ውስጥ የከተማውን የስውር የውጊያ ክለቦች እንዲሁም ሰፊ የእጽ ግዛት የሚመራውን አደገኛ የማፊያ መሪ ሮጋንን እያስመለከተን ነው። አንድ ምሽትም ላይ የሮጋን ቀኝ እጅ የሆነው ጂሚ ወደ ሮጋን ሄዶ ከስንት ፍለጋ በኋላ ሲያን በስተመጨረሻም እንዳገኟት ይነግረዋል። ትዕይንቱም ተቀይሮ ሮጋን ስንት ዓመት ሙሉ ሲያፈላልጋት የነበረችው ሲያ ከበርካታ ወንበዴዎች ጋር በከባድ ሁኔታ የተፋለመችና ከነሱ ለማምለጥ ስትሞክር እንመለከታታለን። ነገር ግን ይሄ ፊልም እየበረታበት ባለበት ሰከንድ ላይ በድንገት አንድ ዳይሬክተር በከፍተኛ ድምጽ ከት ብሎ ይጮሃል። ይህም ፊልሚያ ትክክለኛ ፊልሚያ ሳይሆን ለፊልም ቀረጻ የተደረገ ትወና እንደሆነ እንረዳለን። ቀረጻውም እንዳቆመ በስፍራው የነበረውና ገንዘብ ወዳድ የሆኑ የሲያ አባት ካራና ልጁ ሲያ በቀረጻው መሃል ላይ ፊልሚያ ስታደርግ በደረሰባት መጠነኛ ጉዳት ዳይሬክተሮቹ ያለምንም መፍረት የካሳ ክፍያ በአስቸኳይ ሊከፍሉት እንደሚገባ መናገር ይጀምራል። በዚህ ሁሉ መሃል አደገኛው ማፊያ ሮጋን ሲያን ፍለጋ ከባንኮክ ድረስ በመምጣት የፊልሙ ቀረጻ ቦታ ጋር በድንገት ይመጣል። የሮጋን ታጣቂ ወንበዴዎችም የሲያን አባት ካራናን በፍጥነት ከበው ሊይዙት ቢሞክሩም ግን ካራና የሰዎቹን አስፈሪነትን ሳይረዳ በእጆቻቸው በያዟቸው መሳሪያዎች ላይ ያለምንም ፍርሃት ማሾፍና መቀለድ ይጀምራል። የማፊያው መሪ ሮጋን ስፍራው ላይ በድንገት ደርሶ ያለምንም ርህራሄ ካራናን በኃይለኛ ጥፊ ካጮሎ በኋላ ካራና አስፈሪውን ሮጋን በማየቱ ክፉኛ ደንግጦና ተሸማቆ ከሮጋን የወሰደውን ገንዘብ በቅርቡ እንደሚመልስና ልጁን ሲያን እንዳይወስድበት እየተርበተበተ መለመን ይጀምራል። በዚሁ ሰዓትም ከካራና አጠገብ የነበረው መኪና ውስጥ ሲያ ወጥታ ሮጋንን እንዳየችው ሰውነቷ በከባድ ብርክ ተመቶ በከፍተኛ ድንጋጤ ትዋጣለች። ቢሆንም ግን ሮጋን የካራናን ልመና ከቆብም ሳይቆጠር ሲያን ያለምንም ከልካይ ጠልፏት ወደ ባንኮክ ከተማ በግል አውሮፕላኑ ይዟት ይሄዳል። ይህንንም ተከትሎ የፊልሙ ፕሮዲሰርና አባትየው ካራና እርዳታ ፍለጋ ወደ ፖሊስ ጣቢያና ወደ ተለያዩ ከፍተኛ ሀገሪቱ ፖለቲከኞች ዘንድ በመሄድ የሲያን መጠለፍን ቢናገሩም ሁሉም የፖሊስ ኃይሎችና ፖለቲከኞች በሙሉ ሲያን የጠለፋት አስፈሪ ሮጋን እንደሆነ ሲያውቁ ጊዜ ምንም አይነት እርምጃ ከማድረግ ይቆጠባሉ። የፊልሙ ፕሮዲሰር ሙሉ በሙሉ ተስፋ መቁረጥ ሲጀምር አባትየው ካራና አሁን ባለንበት ሁኔታ ሲያን ከማፊያው ሮጋን እጅ ሊያድናት የሚችለው ሮኒ ብቻ እንደሆነ ይናገራል። ትዕይንቱም ተቀይሮ ሮኒን አንድ ሆስፒታል ውስጥ ሆኖ እንመለከታለን። እዛም ዶክተሩ የሮኒ ቅርብ ጓደኛ የሆኑ ሱቡ ዲዳ ስለሆነ ሕክምናውን እንዲጀመርለት ከተፈለገ በአስቸኳይ እጅግ ከፍተኛ መጠን ያለው ገንዘብ እንደሚያስፈልግ ለሮኒ ይነግረዋል። በዚያኑ ምሽትም ላይ ሮኒ ለጓደኛው ሱቡ ሕክምና የሚሆን ገንዘብ እንዴት እንደሚያመጣ በከፍተኛ ጭንቀት ውስጥ ሆኖ እያሰበ ሳለ የፊልሙ ፕሮዲሰር ወደሱ ይመጣል። ፕሮዲሰሩም ሲያ በማፊያው መሪ ሮጋን ስለተጠለፈች ሮኒ ወደ ባንኮክ ሄዶ የሚያድናት ከሆነ ትልቅና ዳጎስ ያለ ገንዘብ ክፍያ እንደሚከፈለው ይነግረዋል። ሆኖም ግን ሮኒ ከሲያ ጋር ያለፈ መጥፎ ታሪክ ስላላቸው ሲያ ላይ ባለው ጥላቻና ቂም የተነሳ ሲያን ከሮጋን ለማስመለጥ ምንም ፈቃደኛ እንዳልሆነ በቆራጥነት ተናግሮ ከስፍራው ለቆ ይሄዳል። ሮኒም ከስፍራው እንደሄደ በስፍራው ላይ ተደብቆ የነበረው የሲያ አባት ካራና ወደ ፊልም ፕሮዲሰሩ በመሄድ ሮኒ አሁንም ልጁን ሲያን ከልቡ ስለሚያፈቅራት ለፍቅሩ ሲል ይህንን ተልዕኮ መቀበሉ አይቀርም በማለት በሙሉ ተስፋ ለፊልሙ ፕሮዲሰር ይነግረዋል። ሮኒም ከአካባቢው እንደራቀ በብቸኝነት እየተጓዘ ሳለ ባልተጠበቀ ሁኔታ በድሮ ጊዜ ከሲያ ጋር ያሳለፉት ጊዜያቶች በአእምሮ የተመላለሱ ሰላም ይነሱታል። ለዛም ሮኒ በስተመጨረሻም ወደ ባንኮክ ለመሄድና ሲያን ከሮጋን ለማስጣል ተልዕኮውን እንደተቀበለ ለፊልሙ ፕሮዲሰሩ ይነግረዋል። ነገር ግን ይህንን የሚያደርገው ለሲያ ካለው ፍቅር የተነሳ ሳይሆን ለጓደኛው ሱቡ ሕክምና የሚሆነውን ገንዘብ ለማግኘት ብቻ እንደሆነ ለፊልም ፕሮዲሰሩ አስረግጦ ይነግረዋል። በማግስቱ ምሽትም ላይ ሮኒ ብቻውን ወደ ባንኮክ ከተማ የሚወስደውን አውሮፕላን ላይ ተሳፍሮ መንገድ ላይ ሳለ በሐሳቡ ከረጅም ጊዜያቶች በፊት ሲያን ወደ ተዋወቀባት ቀን ተመልሶ ማስታወስ ይጀምራል። በዛን ጊዜም ሮኒ አንድ ባቡር ላይ ተሳፍሮ እየተጓዘ ሳለ ሲያን በባቡር ይመለከታታል። ሲያም ለየት ያለ ባህሪ ያላት ሲሆን ዝናብ በጣም ስለምትወድ ወደ ሰማይ ያየች ደመናው ይበልጥ ዝናብ እንዲያዘንብ በልጅነት ስሜት ስትማጸን ሮኒ ተመልክቷት ሮኒ በዚህ የሲያ ልጅነት ባህሪዋ ባልተጠበቀ ሁኔታ ይማረካል። ሮኒም የሷን ትኩረት ለመሳብ በማሰብ በተጫዋችነት ስሜት ሊጀነጅናት ይሞክርና ሁለቱም በመካከላቸው ቀለል ያለና አስደሳች የሆነ የቃላት ልውውጥ ማድረግ ይጀምራሉ። ቢሆንም ግን ሲያ በሮኒ ቃላቶች ብትማረክም ግን ኩራቱ አሸንፏት ሮኒን ጥለው ትሄዳለች። ሲያም እዚህ ባቡር ላይ ከስግብግቡና አጭበርባሪው አባቷ ካራና ጋር የተጓዘች ሲሆን ካራና በድንገት ሻይ እየጠጣ ሳለ ተሳስቶ ለብሶት የነበረው ሽርጡ ላይ ደፈዋል። ልብሱ የቆሸሸበትም ካራና ተበሳይቶ ጥበብ በተሞላበት መልኩ ሻይ የፈሰሰበትን ሽርጡን አቅራቢያው ካለ አንድ ሰው ብልሃት በተሞላበት መልኩ ይለውጣል።
ተለውጠዋል። ባቡሩም ለእረፍት አንድ ፌርማታ ጋር በሚቆምበት ሰዓት ላይ ሮኒ ከባቡሩ ውጪ ሆኖ መስኮት ላይ ተቀምጣ የነበረችውን ሲያን በአየር ላይ ስማታል። ይህም የሮኒ ድርጊት ሲያን በግልጽ አበሳይቷት ወዲያውኑ ከባቡሩ ወርዳ ወደ ሮኒ በመሄድ ኮስተር ብላ እንዲህ አይነቱ ተራ የማማለል ዘዴ እኔ ላይ በፍጹም አይሰራም ብላ ተነግሯለች። ሮኒ ግን በሲያ ቁጣ አዘል ምላሽ ተስፋ ሳይቆርጥ ይልቁን ይበልጥ በራስ መተማመን በተሞላበትና ፈገግ በሚያደርግ የጨዋታ ስልቱ እሷን መጀንጀኑንና ማሽኮርመሙን ይቀጥላል። እንዳሰበውም ሲያ በሮኒ ጨዋታ አዋቂነት ተማርካ ስለነበረ ተሽኮርመማ ወደ ባቡሩ ልትመለስ ስትል በድንገት ከባድ የሆነ ዝናብ መጣል ይጀምራል። ሲያም ለዝናብ ያላትን ከባድ ፍቅርና ስሜት መግታት ስላልቻለች በከፍተኛ ደስታና ፍንጠዛ በዛ በሚወርደው ከባድ ዝናብ መሃል ሆና በነፃነት መደነስ ትጀምራለች። የእሷ ተላላፊና ማራኪ የሆነ የደስታ ስሜትም በዙሪያ ያሉትን ሰዎችን በሙሉ ማርኮ ሮኒና በአካባቢው የነበሩት ሌሎች ተጓዦችም አብረዋት በዝናቡ ውስጥ መደነስ ይጀምራሉ። አንድ ላይ መጨፈራቸውን ሲቀጥሉ ሮኒና ሲያ የበለጠ ተቀራርበው አንዳቸው ለአንዳቸው ያላቸው ስሜት እየጨመረ ይመጣል። ሆኖም ግን በባቡሩ ላይ ተሳፍሮ የነበረው አደገኛው የማፊያው መሪ ሮጋን በባቡሩ መስኮት በኩል ወደ ውጪ የተመለከተ ሳለ ሲያ በዝናቡ ውስጥ በደስታ ስትጨፍር ይመለከታታል። ሮጋንም በአንዲ በሲያ አስደናቂ ውበትና ማራኪ ባህሪ ልቡ ተማርኮ ፍጹም የፍቅሯ እስረኛ ሆኖ ሊያናገራት ወደ እሷ ጠጋ ማለት ሲጀምር በድንገት የሮጋን ረዳት መጥቶ አስቸኳይ መረጃ ለአለቃው ሮጋን ነግሮት ሮጋን ሲያን ሳያዋራት ይመለሳል። ሮጋንም ቦታውን ጥሎ ከመሄዱ በፊት ወደ ታማኝ ረዳቱ ወደ ጂሚ ዞር ብሎ ስለዚህ ውብ ልጅ ማንነትና ታሪክ ማንኛውንም አይነት መረጃ በአስቸኳይ ሰብስቦ እንዲነግረው ጥብቅ ትዕዛዝ ይሰጠዋል። ዝናቡም ከቆመ በኋላ ባቡሩ መንገዱን ለመቀጠል መንቀሳቀስ በሚጀምርበት ሰዓት ላይ ሁሉም ተሳፋሪዎች ቢገቡም ግን ሲያ አባቷን ካራናን ልታገኘው ስላልቻለች ሮኒ ካራናን ፍለጋ ከባቡሩ ይወርዳል። ነገር ግን ሮኒ ሳያውቀው ስግብግቡ ካራና አስቀድሞ በሌላ የባቡሩ በር በኩል ገብቶ ነበር። ሲያም አባቷ ባቡሩ ላይ መሳፈሩን ስትረዳ ለሮኒ ድምጿን ከፍ አድርጋ ምልክት ብትሰጠውም ባቡሩ ፍጥነቱን እየጨመረ መጓዝ ስለጀመረ ሮኒ በባቡሩ ላይ ለመድረስና ለመሳፈር ምንም ሳይችል ይቀራል። ሮንም ቢሆን ሲያም በዚህ ክስተት ምክንያት በመለያየታቸው ከፍተኛ ሐዘን ውስጥ ይገባሉ። በዚያኑ ምሽትም ላይ ሮጋን ወደ አንድ ታዋቂ የማርሻል አርት አካዳሚ ጋር በመሄድ የማርሻል አርት አካዳሚውን ለብዙ ዓመታት ሲያስተምር የነበረውንና በመላው ከተማ ታዋቂ ማርሻል አርት አሰልጣኝ የሆነውን እስዋሚን ያገኘዋል። እስዋሚም የሮጋን አባት ሲሆን እስዋሚ ያካበተውን የማርሻል አርት ጥበብን መልሶ ለልጁ ለሮጋን አስተምሮት ስለነበረ ሮጋን በማርሻል አርት አካዳሚ ውስጥ ካሉት ማርሻል አርቲስቶች በሙሉ እጅግ አደገኛውና እስካሁን ድረስ አንድም ጊዜ ተሸንፎ የማያውቀው ብቸኛው ኃይለኛ ተፋላሚ እንደሆነ እንረዳለን። በዚህም ምክንያት ሮጋን ማርሻል አርት አካዳሚ ውስጥ ትልቅ አክብሮት ስላለው በሚቀጥለው ቀን ላይ ለሚደረገው ትልቅ የጀልባ ውድድር የቡድን መሪ ወይም ካፒቴን ሆኖ ይመረጣል። በማግስቱ ጠዋትም ላይ ሮኒ ሌላ ባቡር ተሳፍሮ ወደዚሁ ታዋቂ ማርሻል አርት አካዳሚ ከመጣ በኋላ ግቢ ውስጥ ባለው እጅግ ደማቅ ንቁና ስነ ስርዓት የተሞላበት የማርሻል አርት ልምምድ ተመልክቶ በአንድ ልቡ ይማረካል። ይሁንና ሮኒ የለመደበት ስርዓት አልበኝነት ባህሪ ስላለው ታላቁ ማስተር እስዋሚ ከተማሪዎቹ ጋር ሆኖ ሜዲቴት እያደረጉ የነበሩበት ክፍል ውስጥ ያለምንም ስነ ስርዓት በሩን በርግዶ በድንገት በመግባት የመምህሩንና የተማሪዎቹን ሜዲቴሽን ስነ ስርዓትን ይረብሻል። ሮኒም ያለምንም እፍረት ወደ ማስተር እስዋሚ ጠጋ ብሎ ከዚህ ዓለም በሞት ከተለየው ከገዛ አባቱ የተጻፈ አንድ ሚስጥራዊ ደብዳቤ ለማስተር እስዋሚ ይሰጠዋል። የሮኒ አባትን በድሮ ጊዜ ወታደር ጓደኛው ለነበረው ለእስዋሚ የጻፈው ደብዳቤ ሲሆን ደብዳቤውም ላይ የሮኒ አባት አሁን ላይ ስለሞትኩኝ ይህንን የተበላሸና ስነ ስርዓት ያጣውን ልጄን ሮኒን ወደ አካዳሚ አስገብተ ጠንካራ ትምህርት በማስተማር ማንነቱን እንድታስተካክልልኝ አደራ እልሃለሁ ብሎ ጽፎ ነበር። ማስተር እስዋሚም ደብዳቤውን አንብቦ ከተረዳው በኋላ የሞተውን ጓደኛውን ጥያቄ በመቀበል ሮኒን ለማሰልጠን ፈቃደኛ ሆኖ ለሮኒ የዚህን ማርሻል አርት አካዳሚ ህግና ስርዓቶችን በዝርዝር ይነግረዋል። ሆኖም ግን ስርዓተ ቢስ የሆነው ሮኒ ነገሩን ሁሉ ቀለል አድርጎ በመመልከት በህግና በስርዓቱ ማሾፍ ሲጀምር ማስተር እስዋሚ የሮኒን ትዕቢት ለመስበርና ስርዓት ለማስተማር በአንድ ፈጣንና ኃይለኛ ምት መሬት ላይ ያነጥፈዋል። ሮኒ ግን በዚህ ሳይማር ቀርቶ አሁንም በትዕቢት ተሞልቶ ስለነበረ ማስተር እስዋሚ ሁለተኛውንና እጅግ በጣም ከባድ የሆነውን ሽባ የሚያደርግ ምት ያሳርፍበታል። ምትም የሮኒን ትዕቢትና ኩራት ሙሉ በሙሉ ሰባብሮ መሬት ላይ ያስቀረዋል። ማስተር እስዋሚ ለሮኒ ዳግመኛ በዚህ አካዳሚ ውስጥ ያለውን የትኛውንም አይነት ጥብቅ ህግ ለመጣስ በፍጹም እንዳትሞክር ብሎት ከባድ ማስጠንቀቂያ ይሰጠዋል። በኋላም ላይ ሮኒ ወደሚያርፍበት ክፍል ሲገባ ክፍሉ ውስጥ ስቡንና ሃሪን ለመጀመሪያ ጊዜ ያገኛቸዋል። ሮኒም የሚያርፍበት ክፍል ቤት ውስጥ ለምዶት ከነበረው የቅንጦትና የመደሰቻ ህይወት በተቃራኒ ምንም አይነት መሰረታዊ የቅንጦት እቃዎችና መገልገያዎች የሌሎች ፍጹም ተራ ክፍል ነበር።
በማግስቱ ጧትም ላይ በመላው ከተማ ታላቅ ፌስቲቫል ተደግሶ ታላቁ የጀልባ ውድድር በይፋ ይጀመራል። እንደተለመደውም ሁሉ በአደገኛው ሮጋን የሚመራው የጀልባ ቡድን ገና ከጅማሬ ውድድሩን በከፍተኛ ፍጥነት በመምራት ቀድሞ እየተጓዘ ነበር። ይህንንም ውድድር ሲያይ ተመለከተችና ለሮጋን ቡድን ታላቅ ድጋፍ እየሰጠች ስለነበረ ሮጋን ድንገት ወደ ተመልካቾቹ ሲመለከት ጊዜ ውቧን ሲያን አይቶ የበለጠ በመነሳሳት በከፍተኛ ፍጥነት ጀልባውን በመቅዘፍ ውድድሩን እጅግ በጣም ሰፊ በሆነ የርቀት ልዩነት ያሸንፋል። ውድድሩም እንደተጠናቀቀ ሮጋን ሽልማቱን ትቶ ሲያን በአካል ለማግኘትና ለማነጋገር በተመልካች መሃል ቢፈልጋትም ሲያ ግን ውድድሩ እንዳለቀ ከስፍራው ስለሄደች ሳያገኛት ይቀራል። ሲያም ከስፍራው ወጥታ በመንገድ ላይ ሳለች በዛው መንገድ ላይ ሮኒ ስልጠናውን እያከናወነ ቢሆንም ግን ሁለቱም ሳይተያዩ ይተላለፋሉ። እንደ ድልም ሆኖ ግን በድንገት ኃይለኛ ዝናብ መዝነብ ጀምሮ ሲያ እንደ ሁልጊዜው በዝናቡ ተደስታ መሃል መንገድ ላይ እየተደሰተች ሳለ ሮኒ በድንገት ይመለከታታል። በፍጥነትም ወደ እሷ እየሮጠ ከሄደ በኋላ ለረጅም ጊዜ ተለያይተው የነበሩት ሁለቱ ፍቅረኛሞች በድጋሚ በመገናኘታቸው የደስታ ጥግ ላይ ደርሱና ምን ያህል እንደተነፋፈቁ በመነጋገር ስሜታቸውን ይገልጻሉ። ሲያም በትናንትናው ዕለት ሮኒ ባቡሩ ያመለጠው በሷ ምክንያት በመሆኑ የጥፋተኝነት ስሜት ቢሰማትም ሮኒ ግን ጉዳዩን እንደ ትልቅ ነገር ባለመቁጠር በፍቅርና በተጫዋችነት ስሜት እሷን እንደገና ለመማረክ ይሞክራል። በዚህም ጊዜ ሲያም በሮኒ የፍቅር መረብ ውስጥ ቀስ በቀስ እየገባች ስለሆነ ሮኒ ዝናቡን ከከተማዋ መብራት ኃይል ህንጻ ላይ ሆነው ቢዝናኑበት እንደሚሻል ሐሳብ ያቀርባል። ነገር ግን ዝናቡ በድንገት ቆሞ በቀጣይ ዝናብ በሚዘንብበት ጊዜ ልክ በዚያው ቦታ ላይ ለመገናኘት ቃል ኪዳን ይገባባሉ። ምሽትም ላይ ሮጋን ከተቋሙ ተማሪዎች ጋር ስልጠና እያደረገ ሳለ አእምሮ ሙሉ በሙሉ በውባ ሲያ ተጠምዶ ስለነበረ ትኩረቱን ይስትና በድንገት በአንድ ተጋጣሚ ይመታል። ይህ ድርጊትም የሮጋንን የትዕቢት ስሜት በክፉኛ ጎርቶት ሮጋን በተጋጣሚው ላይ ያለ ርህራሄ እልህ በተሞላበት ሁኔታ ከባድ ምቶቹን ያሳርፋል። በዚህ ሰዓት ማስተር ስዋሚ ጣልቃ በመግባት ታዋቂ በሆነው እጅግ ፈጣንና ኃይለኛ የምት ዘዴ ሮጋንን መሬት ላይ ዘርሮት ለሮጋን ጥንካሬውንና የማርሻል አርት ችሎታውን ለክፋት እንዳይጠቀምበት አስጠንቅቆት ይሄዳል። ሮኒም ከጓደኞቹ ጋር በምግብ ቤት ተቀምጦ ሲያን እንዴት ይበልጥ እንደማረካት ሲያወራ የሲያ አባት ካራና በድንገት ቦታው ላይ መጥቶ የማይረባ ምክር እየሰጠ የሮኒና የጓደኞቹን መጠጥና ምግብን እየበላና እየጠጣ አሽሙር በተሞላበት ሁኔታ ጥሏቸው ይሄዳል። በማግስቱ ጠዋትም ላይ ሮኒ ዕለት ተዕለት ስልጠናውን ማከናወን ይጀምራል። ሆነም ግን ስልጠናው ምንም ከማርሻል አርት ጋር የተያያዘ ሳይሆን አካዳሚ ውስጥ ያሉትን ስራዎችን ማከናወን ነበር። ለተከታታይ አንድ ሳምንትም ያህል የቤተ መቅደሱን ደወል ለሰዓታት መደወል፣ የትግል ሜዳውን በየቀኑ በጉልበት ማጽዳትና ለሁሉም ተማሪዎች ምግብ ማብሰል ስራው ይሆናል። እንደዚህም እየሆኑ ሮኒ ምንም አይነት የማርሻል አርት ስልጠና ሳያገኝ ረጅም ጊዜያቶች ያልፋሉ። ከጊዜያቶችም በኋላ ሮኒ በዚህ ስቃይ ሙሉ በሙሉ ይደክማል። ነገር ግን ዝናብ መዝነብ ሲጀምር ከሲያ ጋር የመገናኘት ተስፋ በውስጡ ከፍተኛ ደስታ ይፈጥርለትና ከሲያ ጋር ዝናብ ሲዘንብ እንገናኝ የተባባሉበት ስፍራ ጋር መሄድ ይጀምራል። ሲያም ዝናቡ በመዝነቡ ምክንያት ሮኒን ለማግኘት በጉጉት ስሜት ወደ ውጪ ስትወጣ ጊዜ ከሮጋን ጋር ትገጣጠማለች። ሮጋንም ራሱን ለማስተዋወቅ ሲሞክር ሲያ ግን በጀልባ ውድድሩ ላይ ባደረገው የድል ብቃት እንደምታውቀው ትነግረውና ወደ ሮኒ ትሄዳለች። ሮጋንም ወደ ቤት ውስጥ ዘልቆ በመግባት ከካራና ጋር ተገናኝቶ ልጁን ሲያን ለጋብቻ ይጠይቀዋል። መጀመሪያ ላይም ካራና አመንትቶ ቢሆንም ስለ ሮጋን ቢሊዮነር የንግድ ግዛትና ስለሚሰጠው ትልቅ የገንዘብ መጠን ሲሰማ በፍጥነት ተስማምቶ ልጁን ሲያን ለሮጋን እንደሚሰጥ ቃል ይገባል። ብዙም ሳይቆይም ሲያ ወደ መብራት ኃይሉ ስፍራ ትደርሳለች። ሮኒም በቦታው ተገኝቶ ሁለቱም ለረጅም ሰዓት በማውራት በብዙ የፍቅርና የደስታ ጊዜያቶችን ያሳልፋሉ። ቀኑም ሲጠናቀቅ ሲያ ፍቅሯን ለማሳየት የጣት ቀለበቷን እንደ ስጦታ ሮኒ ጣት ላይ ያጠልቃለት ወደሱ ጠጋ ብላ ከንፈሩን ትስመዋለች። ይሁንና በዚያውኑ ምሽት ሮኒ አምሽቶና ከልክ በላይ ጠጥቶና ሰክሮ እየተንገራገደ ወደ አካዳሚ ይመለሳል። ነገር ግን ወደ ግቢው ሊገባ ሲል ማስተር ስዋሚ በሩ ላይ ቆሞ ይጠበቀው ስለነበረ ማስተር ስዋሚ ሮኒ አካዳሚውን ጥብቅ ስርዓትን በመጣሱ ምክንያት ፊት ለፊት ይጋፈጠዋል። ማስተር ስዋሚ በጥበብና በብልሃት ሮኒ የጠጣውን አልኮልን ከሰውነቱ በሚያወጣ መጥቶ አልኮሉን እንዲያስመልስና ከስካሩ እንዲነቃ ያደርገዋል። በመቀጠልም በህይወት ጉዞው ውስጥ የሥነ ስርዓትና የዲሲፕሊን ዋጋ ምን ያህል ታላቅ እንደሆነ በምክር መልክ ሊያስተምረው ይሞክራል። ሮኒ ግን በነገሩ ተበሳጭቶና ተስፋ ቆርጦ ስለነበረ እኔ እዚህ የመጣሁት ማርሻል አርት ለመማር እንጂ ገና ከመጀመሪያው ቀን ጀምሮ እንደ ተራ አገልጋይ በየቦታው እንደሰራ አይደለም እያለ የውስጥ ምሬቱን ይናገራል። ማስተር ስዋሚ ለዚህ ሮኒ ቁጣ በተግባር ምላሽ ለመስጠት ወስኖ ተከታታይ ከባባድ ምቶችን በሮኒ ላይ ይሰነዝራል። ነገር ግን ሮኒ ማስተር ስዋሚ የሚሰነዝረውን እያንዳንዱን አደገኛ ምት እጅግ በተዋጠለትና በበሰለ ጥበብ ሙሉ በሙሉ መከላከልና ማክሸፍ ይጀምራል። ሮኒም እነዚህን ታላላቅ የራስን የመከላከያ ስልቶችን የተማረው ከዚህ ቀደም ተራና የማይረቡ ስራዎች እያለ ያንኳሰሳቸውን የአካዳሚውን የዕለት ተዕለት ከባድ ስራዎች የሆኑትን ልክ እንደ ደውል መደወል፣ ሜዳ ማጽዳት፣ ምግብ ማብሰልና በመሳሰሉት ስራዎች ሲሆን ሮኒ ሳያውቀው መላ አካሉ ከስልጣን
ስልጠናው ጋር ተዋህዶ የፍልሚያ ጥበቡን በሚገባ ዳብሮታል። ሮኒ ማርሻል አርት ስልጠናው ገና ወደ አካዳሚው ከገባበት ከመጀመሪያው ቀን ጀምሮ በተግባር ተጀምሮ እንደነበር ሲረዳ ጊዜ በአድናቆትና በድንጋጤ ራሱን መቆጣጠር ያቅተዋል። በውስጡም ታላቅ መነቃቃት ተፈጥሮ ከልቡ የመነጨ ጥልቅ ክብርና ምስጋና በማሳየት ማስተር ስዋሚ እንደ ብቸኛ እውነተኛ መካሪና መምህር አድርጎ በይፋ ይቀበለዋል። ከዚህም ቀን በኋላ ማስተር ስዋሚ ሮኒን ልዩ ልጁ አድርጎ በመውሰድ እያንዳንዱን የስልጠና ደረጃ በግንባር ቀደምነት እየመራ በግል ያስተምረው ይጀምራል። ከትክክለኛው አቋቋምም ጀምሮ ጠላትን በአንድ ሊደመስስ የሚችለውን እጅግ ውስብስብና ገዳይ የሆነውን የስዋሚ ልዩ የፍልሚያ ስልትን በጥራት ያስተምረዋል። ሮኒም በዚህ ስልጠናዎች በሙሉ ሰውነቱ እየካበተ ሲመጣ እያንዳንዱን የከባድ ፍልሚያ ዘዴዎችን ሙሉ በሙሉ ማስተር ያደርጋል። በመጨረሻም ሮኒ መላውን የፍልሚያ መድረክ በበላይነት በመምራት በአካዳሚው ውስጥ እጅግ አስፈሪና ጠንካራው ተዋጊ ለመሆን በመብቃቱ የሱ ተአምራዊ ጥንካሬ ያንን አንድም ቀን ተሸንፎ የማያውቀውን አደገኛውን ሮጋንን ጭምር ያስደምመዋል። አንድ ቀንም ሮኒ ከሲያና ከተወሰኑ የአካዳሚ ጓደኞቹ ጋር በመዝናኛ ስፍራ ጊዜያቸውን እያሳለፉ ሳለ ሲያን በአቅራቢያቸው አባቷን የካራናን መምጣት ድንገት ትመለከታለች። ሮኒም ስግብግቡ ካራና የሲያ አባት እንደሆነ ሲረዳ ጊዜ ክፉኛ ደንግጦ ከሲያ ጋር ግንኙነት እንዳላቸው አባትየው እንዳያውቅባቸው በማሰብ ካራና ወደ እነሱ ሳይጠጋ በጥበብ ሲያን ወደ አንድ ባጃጅ ውስጥ አስገብቷት እንድትሄድ ያደርጋታል። ተሳክቶላቸውም ካራና ምንም ሁኔታውን ሳይጠረጥር ወደ ሮኒ ጠጋ ብሎ አብረን አንድ ላይ መጠጥ እንጠጣ ብሎ ሲያዋራው ግን ያየው ነገር ያስደነግጠዋል። በድንገትም ካራና በሮኒ ጣት ላይ የልጁን የሲያን የጣት ቀለበትን ተመልክቶ ሲያና ሮኒ ግንኙነት እንደጀመሩ ይረዳል። ለዛም ሮኒን በከባድ የዛቻ ቃል ከሲያ ጋር አንድ ላይ እንዲሆን እንደማይፈቅድለት አስረግጦ በመንገር ሲያን እንዲረሳት በማለት ከባድ ማስጠንቀቂያ ይሰጠዋል። ሮኒ ግን ለአፍታም ሳይሸበር ፊት ለፊት ካራናን ተጋፍጦት ልጁን ሲያን ከልቡ እንደሚወዳትና ሊተዋት የሚችለው እሷ ራሷ ፊቷን አዙራበት ጥላው ከሄደች ብቻ እንደሆነ በኩራት ይነግረዋል። ካራና በሮኒ ጽናትና ድፍረት ውስጡ ክፉኛ ተሸብሮ ያለምንም መዘግየት በቀጥታ ወደ ማፊያው መሪ ወደ ሮጋን በመሄድ በሲያና በሮኒ መካከል ስላለው ጥልቅ የፍቅር ግንኙነት ሚስጥሩን በሙሉ ይዘረግፋል። ሮጋንም ይህንን ሲሰማ ንዴቱ ጣሪያ ነክቶ ወዲያኑ ታጣቂዎቹን ሰብስቦ ሮኒ በአደባባይ እንደሚገለው በከፍተኛ ጩኸት ሲዝት አባቱ ማስተር ስዋሚ ንግግሩን በስውር ይሰማዋል። ማስተር ስዋሚ ወዲያውኑ ወደ ስፍራው በመምጣት ሮጋንን በከፍተኛ ቁጣና በኃይለ ቃል እየገጸጸው ጉልበቱንና ጥንካሬውን ተጠቅሞ እርስ በርስ በንጹህ ፍቅር የተፋቀሩ ጥንዶችን ለመነጠል መሞከር እነሱ በሚመሩበት የአካዳሚውን ታላቅ ስርዓትና ሕግን እንደመጣስ እንደሆነ ነግሮት ሊያስተምረው ይሞክራል። ሮጋን ግን ስሜቱን መቆጣጠር አቅቶት ለሲያ ያለው ፍቅር ምን ያህል ከባድ እንደሆነ ለአባቱ ሊያስረዳው ቢሞክርም ማስተር ስዋሚ ግን ይህንን የሱን ክፉ አካሄድ በፍጹም እንደማይደግፈው በቁርጠኝነት ይነግረዋል። በቀጣዩም ቀን በምሳ ሰዓት ላይም ሮጋን ያደረገውን ጥፋትን ተረድቶ ወደ አባቱ ወደ ማስተር ስዋሚ ጠጋ በማለት ከልቡ ይቅርታ ከጠየቀው በኋላ ፍቅሩን ለመግለጽ ከሚበሉት ምግብ ላይ አንድ ጉርሻ ያጎርሰዋል። አባቱም ስዋሚ የልጁን መጸጸትን አይቶ ይቅርታ ቢያደርግለትም ግን ከተወሰነ ጊዜ በኋላ የማስተር ስዋሚ ጤንነት ባልታሰበ ሁኔታ በከፍተኛ ፍጥነት ማሽቆልቆል ይጀምራል። ለካስ አደገኛው ሮጋን በሲያ ፍቅርና አባዜ አይኑ ሙሉ በሙሉ ታውሮ ስለነበረ የገዛ አባቱን ለማስወገድ ወስኖ በዚያ በምሳ ሰዓት በቀረበላቸው ምግብ ላይ እጅግ አደገኛና ገዳይ የሆነ መርዝ ያለውን ምግብ ለአባቱ አጉርሶት ስለነበረ ማስተር ስዋሚ በሰውነቱ ውስጥ መርዙ በከፍተኛ ፍጥነት ተሰራይቶ በአሰቃቂ የህመም ስቃይ ውስጥ ሆኖ ወዲያውኑ ህይወቱ ያልፋል። ሮጋንም አባቱ ከሞተ በኋላ ሙሉ በሙሉ የአካዳሚውን የበላይ መሪነቱን ተቆጣጥሮ ወንበዴዎቹን በመሰብሰብ ከዛሬ ጀምሮ ሮኒን የፈለጋችሁትን በማድረግ ያለምንም ከልካይ በነጻነት እንድታጠፉት ፍቃድ ሰጥቻችኋለሁ ብሎ ትዕዛዝ ያስተላልፋል። ይህንንም ተከትሎ የሮጋን ታጣቂ ወንበዴዎች መንገድ ላይ ብቻውን ሲጓዝ የነበረውን ምስኪኑ የሮኒ ልብ ጓደኛ ሱቡን አድነው ይጠልፉታል። ሮኒም ጓደኛው መታገቱን ሲሰማ ያለምንም መዘግየት የሮጋንን ሰዎችን በከፍተኛ ፍጥነት ተከትሏቸው በመጨረሻም ወንበዴዎቹን በአንድ ስፍራ ላይ ያገኛቸውና ያንን ድምፅ አልባ ምስኪን ሱቡን ልክ እንደ ቅርጫት ኳስ የተቀባበሉ ሲያሰቃዩት ይመለከታቸዋል። በዚያ አረመናዊ ድርጊት መሃልም ሱቡ ከመኪና ጋር ተጋጭቶ ከባድ ጉዳት ይደርስበትና ሮኒ ልብ ጓደኛው ሊደረሰበትን አደጋ በማየቱ ምክንያት በሮኒ ውስጥ እሳታማና እጅግ አስፈሪ የሆነ ቁጣ ማዕበል ይቀሰቀሳል። ሮኒም ራሱ መቆጣጠር አቅቶት በአካዳሚው የተማረውን እጅግ ገዳይ የሆነውን የ360 ዲግሪ የአየር ላይ በረራ ምትን ልክ እንደ እንዝርት በአየር ላይ የተሽከረከረ አብዛኞቹን የሮጋንን ሰዎችን ያጠፋቸዋል። አሁንም ግን ሮኒ የተፋለመ ሳለ የተቀሩት የሮጋን ሰዎች ሱቡን ይዘውት ከአካባቢው ይጠፋሉ። ሮኒም ጓደኛውን ለማዳን መላውን ከተማን ቢያፈላልግም ግን ጨርሶ ሊያገኛቸው ባለመቻሉ የውስጥ ብስጭቱና ጭንቀቱ በከፍተኛ ሁኔታ ይበረታል። በዚህም ታላቅ መከራም ውስጥ እያለ በድንገት የሮጋን ጨካኝ ታጣቂዎች በዚያው ስፍራ ላይ አንድ ህንጻ ጣሪያ ላይ ሆኖ ሱቡን ከህንጻው ላይ አንጠለጥሉታል። ታጣቂዎቹን ሱቡን ቁልቁል ወደ መሬት ሊወረውሩት ሲሉ ሮኒ ለአፍታም ሳይዘገይ ያጠገቡ የነበረውን ድንጋይ በከፍተኛ ኃይል ወርውሮ ሱቡን የያዘውን ሰውዬ ግንባሩን ብሎት ሱቡን ያስጠለዋል። ሱቡም የተምዘገዘገ ከህንጻው ላይ ወርቆ ከመሞቱ በፊት ሮኒ በአየር ላይ ቀልቦት ህይወቱን ይታደግለታል። ሱቡንም በሰላም መሬት ላይ ካስቀመጠው በኋላ ሁሉም የሮጋን ወንበዴዎች ሮኒን ለመደብደብ ከተለያዩ አቅጣጫዎች ይከቡታል።
ሮኒም በውስጡ ባለው እሳታማ ቁጣ ተሞልቶ እጅግ በሚያስፈሩና አጥንት በሚሰባብሩ ኃይለኛ ምቶቹ የወንበዴዎቹን እጅና እግሮችን ያለምንም ርህራሄ አንድ ባንድ ይሰባብራቸዋል። ሮኒም በቦታው የነበሩትን ታጣቂዎቹን በሙሉ ከረፈረፋቸውም በኋላ በመጨረሻም የጥቃቱ መሪ ወደ ነበረው ዋናው ማፊያ ዘንድ አንድ የውሃ ቧንቧ ብረትን ይዞ ጭካኔ በተሞላበት መልኩ ሊገለው ሲል ስሙ በፍጥነት በመሃል ይገባና እንባው እየፈሰሰ ሮኒ ከድርጊቱ እንዲቆጠብ አጥብቆ ይለምነዋል። ሮኒም የጓደኛውን ለቅሶ አይቶ ከድርጊቱ ይቆጠባል። በመቀጠልም ሮኒ ጓደኛው ስቡ ላይ የነበረውን ቁስል ለማከም አንድ ቦታ ወስዶት ውሃ እያጠጣው ሳለ የማፊያው ቁንጮ ሮጋን ካልታሰበ አቅጣጫ ከጀርባው በድንገት በኃይል ያጠቀዋል። ሮጋንም ሮኒ ላይ ጨካኝ የሆኑ የማርሻል አርት ስልቶቹንና ገዳይ ምቶቹን ያወርድበታል። ሮኒም የተማረው ሙሉ የማርሻል አርት ጥበብን ተጠቅሞ ራሱን ለመከላከልና መልሶ ለማዋጋት ከፍተኛ ጥረት ቢያደርግም ሮጋን ግን ያለምንም ተጨማሪ ጥረት ሮኒን በበላይነት ይቆጣጠረዋል። ሮኒም ይህንን ግጥሚያ እንደማያሸንፍ እርግጠኛ ስለሆነ በአንድ ከባድ ምት ሮጋን እንዲለቀው ካደረገ በኋላ አቅራቢያ ወዳለ የነዳጅ መቅጃ ማሽን እየሮጠ ይሄዳል። እዛም በተወደደ ነዳጅ የነዳጅ መቅጫውን ቱቦ በመያዝ ሮጋንና ታጣቂዎቹን በሙሉ በነዳጅ ካጥለቀለቃቸው በኋላ በእጁ ላይ ላይተር ይዞ ይህንን ሁሉ ግፍ በእኔና በጓደኞቹ ላይ የምታደርሱበት እውነተኛ ምክንያት ምንድነው ሲል በቁጣ ይጠይቃቸዋል። ሮጋንም ሮኒ ላይተር መያዙን ከቁብም ሳይቆጠር ለሲያ ያለውን ጥልቅ ፍቅር ስሜት ከነገረው በኋላ ሮኒ አይኑን ከሷ ላይ እንዳያነሳና እንዲርቅ በመንገር አስጠንቅቆት ይሄዳል። በሚቀጥለውም ቀን ላይ ታላቁ ማስተር ስዋሚ ቀብር ስነ ስርዓት ላይ ሮጋን ሀዘንተኛ መስሎት በቆመበት መሃል ወደ ጂሚ ጠጋ ብሎ ሮኒን ከኒና ከሲያ መንገድ ላይ ሙሉ በሙሉ የምናስወግድበትን አዲስ ስልት በአስቸኳይ ቀይስ ብሎ ትዕዛዝ ይሰጠዋል። ሮኒን በማስተር ስዋሚ መቃብር አጠገብ ቆሞ በከፍተኛ ሀዘን ውስጥ ሆኖ እያለቀሰ ሳለ በርካታ የፖሊስ መኮንኖች በድንገት በስፍራው ደርሰው ሮኒ በቁጥጥር ስር ያውሉታል። ሮኒ የሚታሰርበት ምክንያት ስግብግቡ ካራና ሮኒ ልጅን ሲያን መንገድ ላይ አስቸገራት በሚል ሰበብ ነበር። ሮኒን በፖሊስ መኪና ውስጥ ሆኖ ወደ ጣቢያው የተወሰደ መንገድ ላይ ካራና ከማፊያው ሮጋን ጋር በአንድነት ቆመው በደስታ ሲያወሩ ባይኑ ይመለከታል። በዚያኑ ቅጽበትም ሮኒ ይህን ሁሉ ጊዜ ስግብግቡ ካራና በድብቅ ከሮጋን ጋር በመገናኘት የሱንና የሲያ ግንኙነት ላይ ሴራ ሲፈጽሙ እንደዋሉ ይረዳል። ሮኒም በዋስትና ከእስር ቤት ከተፈታ በኋላ በቀጥታ ወደ ሲያ በመሄድ እውነቱን ይነግራታል። ስግብግብ አባትሽም እኔ ላይ የውሸት ክስ መስርቶ አሳስሮኛል። እሱ ከአደገኛው ማፊያ ሮጋን ጋር ከፍተኛ ገንዘብ ተቀብሎ አንቺን በኃይል ሊድርሽ ቃል ገብቷል ይላታል። ሲያ ግን በአባቷ ላይ እንዲህ አይነቱን ከባድ ነገር ለመስማት ፍጹም ፈቃደኛ ስላልነበረች ሮኒን ጨርሶ ሳታምነው ቀርታ በመካከላቸው እጅግ የበረታ የጦፈ ክርክር ይነሳል። ሮኒም ሲያ ልታምነው ባለመቻሏ ክፉኛ አዝኖ እኔ ነገ ጧት ከዚህ ከተማ ለቅቄ እሄዳለሁ። ከዚህ በኋላ ከኔ ጎን መቆም ወይንም ያንን ስግብግብ አባትሽን መምረጥ ያንቺ ፋንታ ነው። ከኔ ጎን የምትቆሚ ከሆነ ነገ በጧት ሆኖ እዚሁ ባቡር ጣቢያ ተገናኝተን አንድ ላይ ከዚህ ከተማ መጥፋት እንችላለን ብሏት ይሄዳል። የሲያም እናትም የተፈጠረው ነገር ሁሉ ትልቅ አለመግባባት እንደሆነ ስለምታውቅ ወደ ልጇ ሲያ ጠጋ ብላ ሮኒን ከጉዞ እንድታስቆመውና ፍቅሯን እንድታተርፍ ትመክራታለች። ነገር ግን አባትየው ካራና ይህንን የምክር ንግግር በስውር ሰምቶ ስለነበረ ልጁን በድጋሚ በበላይነት ለመቆጣጠርና የሮኒን ስም ለማጥፋት በማሰብ የተጎዳ ለማስመሰል ልክ እንደ ሴዶ ራሱን ከግንብ ጋር በማጋጨት ይጎዳዋል። ከዛም ደም በደም ሆኖ ወደ ሲያ በመሄድ ሮኒ መንገድ ላይ አግኝቶት ከባዱን ጥቃት እንዳደረሰበት በመናገር ትልቅ ውሸት ይነግራታል። ይባስ ብሎም ሮኒ ሲያ ፍቅሯን ለመግለጽ ብላ የሰጠችውን የጣት ቀለበትን ፊቱ ላይ ወርውሮበት እንደሄደ ይነግራታል። እውነቱ ግን ካራና የልጁን አመኔታ ለማግኘት ሲል ሲያ ለሮኒ የሰጠችውን አይነት ቀለበት ገዝቶ ሲያን ለማታለል የተጠቀመበት ዘዴ ነው። በሚቀጥለውም ቀን ላይ ሮኒ ከተማውን ለቆ ለመሄድ ባቡር ጣቢያ ጋር ቁጭ ብሎ ሲያ ትመጣለች በሚል ተስፋ ቢጠብቃትም ሲያ ግን ሳትመጣ ረጅም ሰዓታቶች አልፎ ሮኒ ልቡ ክፉኛ ተሰብሮ ባቡሩን ተሳፍሮ ጉዞውን ይጀምራል። ሮኒም በሚገርም ሁኔታ ምንም ያክል ሲያ የከዳቸው ያክል ቢሰማውም ግን ሲያ የሰጠችውን ቀለበት ከጣቱ ላይ ደፍሮ ማውለቅ ሳይችል ይቀራል። ትዕይንቱም አሁን ወዳለንበት ጊዜ መልሶን ሮኒ ሲያን ለማዳን ባንኮክ ከተማ ይደርስና በሁለት ህንዳውያን የሚነዳ አንድ ታክሲ ላይ ይሳፈራል። በሚገርምም ሁኔታ የታክሲው አሽከርካሪ ሃሪ ፍጹም እውር ሲሆን ረዳቱ ሰኒ ደግሞ ሃሪ መንዳት ስለማይችል በጉዞ ላይ ሃሪን በቃላት እየመራው ታክሲውን አንድ ላይ ሆኖ የሚያሽከረክሩ አዝናኝ ጓደኛሞች ናቸው። ሃሪና ሰኒም በወራቸው መሃል ወደ ትውልድ ሀገራቸው ወደ ህንድ መመለስ እንደሚፈልጉ ነገር ግን ፓስፖርታቸው በአካባቢ ባሉ አረጣ አበዳሪዎች እንደተያዘባቸውና ዕዳውን መክፈል ባለመቻላቸው እዚሁ እንደቀሩ ለሮኒ ይነግሩታል። በሌላ በኩል ደግሞ ሲያ በሮጋን ቅንጡ ህንፃ ውስጥ ከፍተኛ ሁከትና ግርግር እየፈጠረች ነው። ሮጋንም ወደ እሷ ጠጋ ብሎ እውነተኛ የውስጥ ፍቅሩን በመግለጽ ልቧን ለመማረክ ከፍተኛ ጥረት ቢያደርግም ሲያ ግን ለአፍታም ሳታመነታ ሮኒን ለማዳን ወደዚህ ይመጣል የሚለውን እምነቷን በኩራት ትነግረዋለች። በዚሁ ሰዓትም ሮኒ ሲያን ፍለጋ በሮጋን ባለቤትነት በሚመራ አንድ ትልቅና ስውር የውጊያ ክለብ ጋር ይሄዳል። እዚያም በክለቡ ውስጥ ማንም ሰው እስካሁን አሸንፎት የሚያውቀውንና አስፈሪ ተፋላሚ የሆነው ወጠምሻ ጎረምሳን ለመግጠም ወደ ሪንጉ ይገባል። ሆኖም ግን ገና ፍልሚያው እንደተጀመረ ተመልካቾቹን በሙሉ በሚያስደምም ሁኔታ ሮኒያንን ወጠምሻ ተፋላሚን በአንድ ጫማ ጥፊ ብቻ ራሱን አስቶት መሬት ላይ እንደምንጣፍ ይዘረገዋል። ታክሲ ነጂውም ሃሪ ሮኒ ግጥሚያውን አሸንፎ
ያሸንፋል ብሎ ገንዘብ ስላስያዘ ገንዘብ በመብላቱ ምክንያት መሃል ሜዳው ላይ ገብቶ አስቂኝ በሆነ መንገድ ደስታውን ይገልጻል። ሆኖም ግን በወጠምሻው ተፋላሚ ላይ ከፍተኛ ገንዘብ መደበው የተሸነፉትና የተናደዱት የውድድሩ አዘጋጆች በቀን ለመውሰድ በማሰብ የሮኒ ፎቶግራፍ በሚስጥር ያነሱታል። በማግስቱ ጠዋትም እነዚህ ሰዎች ሮኒ ያርፎበት የነበረውን ክፍል በር በኃይል አንኳኳሉ። ሮኒም አደጋውን ቀድሞ ተረድቶ ስለነበረ ክፍሉ ውስጥ ከነበሩት አዲሶቹ ጓደኞቹ የሆኑት ከሃሪና ከሰኒ ጋር በመሆን በጓሮ በር አድርገው ይሸሻሉ። ሆኖም ግን እነ ሮኒ ብዙም ሳይርቁ የክለቡ አስተዳዳሪዎች አግኝተዋቸው በከፍተኛ ፍጥነት ይከተሏቸዋል። መላውንም ጎዳና የሚያናውጥ ታላቅና አስፈሪ ማሳደድ ይጀመርና ሮኒ በአካዳሚው ያዳበረውን የካሊስቴኒክስ እና የውጊያ ብቃቱን በመጠቀም መንገድ ላይ የሚመጡትን ወንበዴዎችን አንድ በአንድ እየቀጠቀጠ መሬት ላይ ጥላቸዋል። የቀሩትን ታጣቂዎች ደግሞ ሆነ ብሎ ወደ አንድ ሰው ወደሌለበትና ወደ ተተወ የገበያ ስፍራ ወስዷቸው ብልሃት በተሞላበት መልኩ ሁሉንም አንድ በአንድ ለቃቅሞ ይመታቸዋል። በሌላ በኩል ደግሞ ውሩ ሃሪና ሰኒም እድል በተሞላበትና ግራ በሚያጋባ አስቂኝ ጥረት ከወንበዶቹ ለማምለጥ ይሳካላቸዋል። ቢሆንም ግን ብዙም ሳይቆዩ በድጋሚ ተይዘው ኪም የሚባለው የወንበዶቹ ቡድን መሪ ሃሪን ተኩሶ ሊገለው ሲል ሮኒ በድንገት ቦታው ላይ ይደርሳል። በአንድ ጊዜም የኪምን ታጣቂዎቹን በሙሉ መሬት ላይ ካፈረጣቸው በኋላ የኪምን መሳሪያ በጥበብ ከእጁ ላይ በመንጠቅ ኪም ላይ ሽጉጡን አነጣጥሮበት የአደገኛውን ሮጋንን መኖሪያ አድራሻ በአስቸኳይ እንዲነግረው በቁጣ ያስገድደዋል። ይህ በእንዲህ እንዳለም በሮጋን ግዙፍ ቤት ውስጥ ሮጋን የሲያን ልብ ለመመለስ በማሰብ እጅግ ውድ የሆነ የዳይመንድ ሀብል በተኛችበት አንገቷ ላይ ያረግላታል። ነገር ግን ሲያ ከተኛችበት ስትነቃ ሮጋንን ፊት ለፊቷ በማግኘቷ ሮጋንን በኃይል ገፍትራ ትጥለዋለች። ይህንንም የተመለከቱት የሮጋን ጠባቂዎችም ሲያን ለማረጋጋት መሃል ገብተው ሲያን ሊቆጣጠሯት ቢሞክሩም ግን ሲያ ባለቻት ትንሽዬ ማርሻል አርት ጥበብ የሮጋንን ጠባቂዎችን ማርገፍ ትጀምራለች። ይህንንም ፍልሚያ እየተመለከተ የነበረው ሮጋን በሲያ ማርሻል አርት ጥበብ ተደንቆ የበለጠ ለሷ ያለው ስሜት ተባብሶበት አተኩሮ ይተመለከታት ነበር። ሲያም የሮጋን ጠባቂዎችን ከዘረረቻቸው በኋላ ወደ ኋላ ዞራ ሮጋንን በቢላዋ ልትወጋው ስትል በድንገት ከኋላው አንደኛው ጠባቂ ጭንቅላቷን በጣሳ መቷት ራሷን እንድትስት ያደርጋታል። ሮጋንም ይህንን ሳይ ፍጹም ድንጋጤና ጭንቀት ውስጥ በመግባት ጠባቂዎቹን በአስቸኳይ ወደ አምቡላንስ ደውለው የሕክምና እርዳታ እንዲጠሩ በከፍተኛ ድምጽ ያዛል። በተመሳሳይ ሰዓትም ሮኒ ከኪም በደረሰው መረጃ መሰረት የሮጋን ቀኝ እጅ የሆነው ጂሚ ጋር ይሄዳል። እዛም በቀላሉ ጂሚን ጠፍጥፎ ሮጋንና ሲያ የት እንዳሉ ቢያስፈራራውም ግን ጂሚ ምንም ሊናገር ስላልቻለ ሮኒ ጂሚ ሚስት ላይ ሽጉጡን ደቅኖ ያስፈራራዋል። በመጨረሻም ጂሚ ሲያ የምትገኝበትን ህንጻንና የህንጻው 8ኛ ፍሎር ላይ ታስራ እንደምትገኝ እውነቱን ይነግረዋል። ጂሚም ቀጥሎ ሮኒ ምንም ያክል እዛ ህንጻ ጋር ደርሶ ሲያን ለማዳን ቢሞክርም ግን እስከ 6ኛ ፎቅ ድረስ ያለው እያንዳንዱ ፍሎር እሳት በላሱ አስፈሪ ተዋጊዎችና ጨካኝ ነፍሰ ገዳዮች የተጠበቀ ህንጻ እንደሆነ ይነግረዋል። እዛም ህንጻ ላይ ኪም ወንድም የሆነው ዮንግ የተባለው ጠባቂ ስላለ ዮንግ ጨርሶ መሸነፍ የማይችል እጅግ አስፈሪ የሞት ማሽን እንደሆነ ነግሮት ሮኒን ተስፋ ሊያስቆርጠው ይሞክራል። ጂሚም ይህንን እያወራ ሳለ ሮጋን ወደ ጂሚ ስልክ ደውሎ ሲያ አደጋ ስለደረሰባት በአስቸኳይ ይዟት ወደ ሆስፒታል እየሄደ እንደሆነና ቶሎ ብሎ ወደ ሆስፒታሉ እንዲመጣ ትዕዛዝ ይነግረዋል። ሮኒም ስልኩ ሲዘጋ ሲያ ወደ የትኛው ሆስፒታል እየተወሰደች እንደሆነ ጂሚ ቢጠይቀውም ጂሚ ግን ሆስፒታሉን ሊነግረው ባለመቻሉ ሮኒ ለሀፍታም ሳይጸጸትና ሳያመነታ የጂሚ ሚስት በጥይት ይመታታል። ከዚህም ክስተትም በኋላ ሮኒ ከሁለቱ ታማኝ ጓደኞቹ ጋር ሆኖ በቀጥታ ሮጋን ወዳለበት ሆስፒታል ይደርሳል። ሮኒም የሐኪም ልብስ በመልበስ ራሱን ሙሉ በሙሉ በመለወጥ ወደ ሆስፒታሉ ግቢ በሚስጥር ከገባ በኋላ አንዲትን ነርስ በስውር ተከትሏት ሲያ ወዳለችበት ክፍል ታመራዋለች። በውጭ በኩል ደግሞ ሃሪና ሰኒ የመኪናቸው የኋላ ኮፈን ውስጥ ኪምን ቆልፈውበት ነበር። ሮጋንን በተደጋጋሚ ጊዜ ወደ ጂሚ ቢደውልም ግን ስልኩ እየተነሳለት ስላልሆነ የኪም ወንድም የሆነውን ዮንግ ወደ ኪም ደውሎ ጂሚ ምን ሆኖ እንደሆነ እንዲያጣራ ለመንገድ ይደውልለታል። ኪምም የመኪናው ኮፈን ውስጥ ሆኖ ስልኩ ሲጠራ አንስቶት ሮኒ ሲያ ያለችበት ሆስፒታል ውስጥ በሚስጥር እንደገባ ይነግረዋል። ሮጋንና ታጣቂዎቹም ይህንን ሲሰሙ ጊዜ ሮኒን በአስቸኳይ አደናው ለመግደል በሆስፒታሉ ኮሪደር ላይ መሳሪያቸውን አውጥተው በየቦታው ይበታተናሉ። ሮጊን የሕክምናውን ልብስ ለብሶ ሲያ ወዳለችበት ክፍል ገብቶ ስለነበረ ሲያ ሮኒን እንዳየችው በሮኒ መምጣት ምክንያት በውስጧ ታላቅ እፎይታና ደስታ ይሰማታል። ወዲያውንም ከሮኒ ጋር በመሆን ያቺን ነርስ መተው ራሷን እንድትስት ካደረጓት በኋላ የሷን ልብስ ለብሰው መልካቸውን ሙሉ በሙሉ በመለወጥ ለማምለጥ ይሞክራሉ። ነገር ግን ልክ ወደ ሆስፒታሉ መውጫ በር ላይ ሲደርሱ ከማፊያው ሮጋን ጋር ፊት ለፊት ተገጣጥመው ሮጋን መልካቸውን በመጠርጠር ሁለቱንም ማስካቸውን እንዲያወልቁ በሽጉጡ ያስፈራራቸዋል። ሮኒም ነገሩ መበላሸቱን አይቶ በፍጥነት በማሰብ በእጁ የነበረውን ስለታም የሕክምና ቢላዋ በሲያ አንገት ላይ በማስቀመጥ ሮጋንና ሰዎቹ ወደ ኋላ እንዲያፈገፍጉ ያስጠነቅቃቸዋል። ሮጋንም በሲያ ሕይወት ላይ አደጋ እንዲደርስ ጨርሶ ስለማይፈልግ በታላቅ ድንጋጤ ታጣቂዎቹ መሳሪያዎቹን መሬት ላይ እንዲያስቀምጡ ያዛል። ሮኒም ይህንን አጋጣሚ በመጠቀም ሲያን ይዞ ሊፍት ውስጥ በመግባት በፍጥነት ከወረደ በኋላ በአስቸኳይና ሃሪ ታክሲ መኪና ውስጥ ይገባሉ። የሮጋንም ታጣቂዎቹም እነ ሮኒን ለማስቆም ከፍተኛ የሆነ ተኩስ እነ ሮኒ መኪና ላይ መተኮስ ይጀምሩና በድንገት የዮንግ ወንድም የሆነው ኪም ከመኪናው ክፍል ለማምለጥ ሲል ሲወጣ ጊዜ በድንገት በጥይት ይመታና ይሞታል። እነ ሮኒም ተሳክቶላቸው የሆስፒታሉን በር ሰብረው በመውጣት ከሮጋን ሰዎች እይታ ሙሉ
በሙሉ ይጠፋሉ። ዮንግም የወንድሙን የኪሚን አሳዛኝ ሞት ሲመለከት ጊዜ ውስጡ በታላቅ በቀልና እሳት ተቃጥሎ በሮኒ ላይ መጨረሻውን ደም አፋሳሽ በቀል ለመውሰድ ለራሱ ቃል ይገባል። በዚያኑ ምሽትም ላይ ዕውሩ ሃሪ ሮኒና ሲያ ከባንኮክ የሚያመልጡበትን ጀልባ ያሳፍራቸዋል። ሮኒና ሲያም ያለምንም ቅድመ ሁኔታ ሃሪና ሰኒ ስላደረጉባቸው ታላቅ እርዳታ ከልብ ያመሰግኗቸዋል። ጉዟቸውን ከመጀመራቸው በፊትም ሲያደርገው የነበረውን የሮጋንን የዳይመንድ ሀብልን ለሃሪ በስጦታ መልክ ሰጠዋለች። በዚህም ዳይመንድ አማካኝነት ሃሪና ሰኒ በአራጣ አበዳሪዎች እጅ የተያዘውን ፓስፖርታቸውን በማስመለስና ዕዳቸውን በመክፈል በሰላም ወደ ሀገራቸው እንዲመለሱ ያግዛቸዋል። ሁለቱ ፍቅረኛሞችም ጉዟቸውን ሲጀምሩ ግን በመካከላቸው ባለው የድሮ ያልተፈታ ከባድ አለመግባባትና ቂም የተነሳ እርስ በርስ ጨርሶ ሳይነጋገሩና አይን ላይን ሳይተያዩ መንገዳቸውን ይጀምራሉ። በማግስቱ ጠዋትም ላይ ሁለቱም ወደ አንድ ደሴት በመድረስ በአንድ ሪዞርት ውስጥ ያርፋሉ። በመጀመሪያም ላይ እርስ በርስ ለመነጋገር ተቸግረው ቢያመነቱም ብዙም ሳይቆይ ግን እርስ በርስ አንተኔ ከዳኝ አንቺ ነሽ የከዳሽኝ በሚል ከባድ ክስ ይሰናዘራሉ። ይሁንና በዚህ ሰዓት ባልተጠበቀ ሁኔታ በደሴቱ ላይ ከባድ የሆነ ዝናብ መውረድ ይጀምርና ሮኒ ሲያ እንዳይበርዳት በማለት ከላይ የለበሰውን ቲሸርት ሲያደርግላት ጊዜ ሲያ በድንገት በሮኒ ጣት ላይ የድሮውን ቀለበቷን በድንገት ትመለከተዋለች። ሲያም ሮኒ ቀለበቱን ጨርሶ ለአባቷ እንዳልመለሰና ሁልጊዜም በጣቱ ላይ አድርጎት እንደነበረ ስታረጋግጥ አባቷ ያዋሻትን ታላቅ ውሸት በአንዴ ትረዳዋለች። ይህም ታላቅ አጋጣሚ ሁለቱም በግልጽ ፊት ለፊት ተቀምጠው የተፈጠረውን እውነተኛ ታሪክ አንድ ባንድ ግልጽ እንዲሆንላቸው አድርጎላቸው ያንን የድሮ ፍቅራቸውን አድሰው ይሳሳማሉ። ሆኖም ግን የታላቅ ደስታቸው ረጅም ጊዜ አልቆየም። በዚያኑ ዕለት አደገኛው ሮጋንና ታጣቂዎቹ ደሴቱን በጥልቀት በመበርበር በመጨረሻ ፍቅረኛሞቹ ያሉበትን ቦታ በትክክል ይደርሱባቸዋል። ወዲያውኑም በሮኒ ላይ እጅግ አረመናዊና ከባድ ጥቃት ይሰነዝሩበትና ሮኒ ዳግመኛ መሬት ላይ ተነስቶ እንዳይቆም አድርገው መላ አካሉን ሽባ የሚያደርጉ አውራዊ ምቶችን ያሳርፉበታል። ሮኒን በስቃይ ውስጥ ሆኖ መነሳት አቅቶት እያለ ጨካኙ ሮጋን ሮኒን በገዛ እጁ ጨርሶ ከመግደል ይልቅ ሮኒ ሚስቱ የገደለበትን ጂሚንና ወንድሙ የሞተበትን ዮንግን ጠርቶ በቀላቸው እንዲወጡ ይነግራቸዋል። ጂሚና ዮንግም ሮኒ ላይ ተረባርበው ከባድ የሆኑ ምቶችን አሳርፈውበት በመጨረሻም ጂሚ የገዛ ሚስቱ ሞት መታሰቢያ በማድረግ ሽጉጡን አውጥቶ ሮኒ ደረቱ ላይ በመምታት በቀጥታ ወደ ውቅያኖስ ውስጥ ይከተዋል። የሮኒ ሞት ሲያን ክፉኛ ልቧን የሰበራት ሲሆን ሮጋን ሐዘኗ እንዳትጨርስ ፋታ ሳይሰጣት አንጠልጥሏት ባንኮክ ወደሚገኘው ታላቅ የህንፃ ምሽግ ይዟት ይሄዳል። ህንፃው ውስጥም ሮጋን በሮኒ ሞት ላይ ያሾፈ የሲያን ህመምን መጨመር ይጀምራል። ሮጋንም ጀግና ሻውን ሞቶ የአሳ ምግብ ሆኗል። ስለዚህ ከዚህ በኋላ በዚህ ምድር ላይ ከኔ እጅ ሊያድንሽ የሚችል አንድም ኃይል የለም እያለ ይፎክርባታል። ሲያ ግን እንባዋ እየፈሰሰ በርበሩ እየተመለከተች ተስፋ በተሞላበት ቃል ሮኒ ከሞተበትም ቢሆን ተነስቶ እኔን ለማዳን ይመጣል ብላ ተስፋ እንደምታደርግ ለሮጋን ተነግረዋለች። በሚገርምም ሁኔታ ተአምር በሚመስል ትዕይንት ሮኒ ህንፃው ጋር ደርሶ በታላቅ የሮጋን ህንፃ ደጃፍ ጋር ቆሞ እንመለከተዋለን። ጀግናውም ሮኒ ፍጹም በሆነ የፍርሃት አልባነት ስሜትና በኃይለኛ ቁጣ ግራውንድ ፍሎር ላይ ያሉትን ጠባቂዎችን በገዳይ እግር ምቶቹ እየቀጠቀጠ ካስወገደ በኋላ በቀጥታ ወደ ሶስተኛው ፎቅ ያመራል። እዚያም አረመናዊ በሆነ መንገድ የነበሩትን ጠባቂዎችን አጥንቶቻቸውን በመስበርና ፊታቸውን በእርግጫ በማለት አንድ ባንድ ይደመስሳቸዋል። ወደ አራተኛው ፎቅ አምርቶ በሚዋጋበት ወቅት ግን አንደኛው ጠባቂ ህንፃው ላይ ያለውን የማስጠንቀቂያ ደውል ይደውላል። ይህንንም ደውል የሰማው ሮጋን በካሜራው በኩል ሲመለከት ጊዜ ሮኒን ተመልክቶት ምን አይነት ተአምር ተፈጥሮ ሮኒ በህይወት እንዳለ ግራ ይገባዋል። እውነቱም ሲጋለጥ ሮኒ የጂሚን ሚስት እንዳልገደላትና ሮኒ ግን የጂሚ ሚስት ተጠቅሞ ከጂሚ ጋር ድብቅ የሆነ ስምምነት አድርገው በደሴቱ ላይ ፌክ በሆነ ሽጉጥ እንዲመታው አድርጎታል። ይህንንም እውነት ሮጋን ሲረዳ ጊዜ ታማኙ ረዳቱ ጂሚ እንደከዳው ስላወቀ ያለምንም ማቅማማት የጂሚን አንገትን ቆርጦ ይገለዋል። ሮኒም አምስተኛው ፎቅ ላይ ሲደርስ 6 አደገኛ ተዋጊዎች ይከቡትና ሮኒ ያለምንም ፍርሃት እንከን በሌለው የማርሻል አርት ጥበቡ ይረፈርፋቸዋል። በስድስተኛው ፎቅ ላይ ደግሞ የሮጋን ጨካኝ አፍሪካዊ ተዋጊ ጠብቀው የነበረ ሲሆን ሮኒ ስድስተኛው ፎቅ ላይ እንደደረሰ አፍሪካዊ ሮጋን ጠባቂ በስለት ከባድ ጥቃቶችን ይሰነዝርበታል። ሮኒን በለበሰው ሸሚዝ መሳሪያውን ቢነጥቀውም ተዋጊው ግን እጅግ ብርቱ በመሆኑ ከባድ ፈተና ይሆንበታል። ሆኖም ግን ሮኒ አጥንት ሰባሪ ምቶቹንና ገዳይ ፍልሚያ ስልቶቹን በመጠቀም በመጨረሻም ተዋጊውን ከፎቁ ላይ ቁልቁል ወርዶ ይፈጠፍጠዋል። ይህ ድርጊትም ሮጋንን ከማበሳጨት አልፎ ሲያ ከእጁ አመልጣ እንደወጣች ሲያውቅ ጊዜ ይባስ ብሎ ይበሳጫል። በንዴት ተውጦም ዮንግን ሲያንም ሆነ ሮኒን በአስቸኳይ እንዲገላቸው ትዕዛዝ ይሰጠዋል። ሲያም ለማምለጥ እየሮጠች ሳለ የሮጋን ታጣቂዎች ቢደርሱባትም ግን ሲያ ከሚገመተው በላይ እጅግ አደገኛ በመሆኗ በቀላሉ መሬት ላይ ተዘረራቸዋለች። በሌላ በኩል ደግሞ ሮኒ በከፍተኛ ራስ መተማመን ፎቅ መውጣቱን ይቀጥላል። ዮንና ዮንግ በድንገት ኃይለኛ የእግር ምት መሬት ላይ ይዘረረዋል። ዮንግም ለኪም ሞት ለመበቀል ፍጹም የሞት ማሽን ሆኖ መዋጋት በመጀመሩ ሮኒ ሁኔታው ከቁጥጥር ውጭ ሆኖበት ሮኒ
ጨካኝነቱን አውጥቶ የዩንግን እግርና እጅ በኃይል ከሰባበረ በኋላ ገዳይ በሆነ ምቱ የዩንግን አከርካሪን ሰብሮ ወዲያውኑ ህይወቱ እንዲያልፍ ያደርገዋል። ከዚህም ፍልሚያም በኋላ ሮኒና ሲያ በድጋሚ ይገናኛሉ። በመቀጠልም ሁለቱም ተያይዘው ጠባቂዎቹ በሙሉ ድባቅ ወደተመቱበት ሮጋን ጋር ያመሩና ሮጋን መሸነፉን ማመን ከብዶት ሁለቱም ላይ ከፍተኛ ጥቃት ይሰነዘራል። ሮጋንም ከሮኒ አንጻር የበለጠ ጠንካራ ቢሆንም ግን ሮኒ ቶሎ ተስፋ የማይቆርጥ አይነት ሰው ስላልሆነ በተቻለው አቅም ከሮጋን ጋር መፋለሙን ይቀጥላል። ቢሆንም ግን ሮጋን አደገኛ በሆነ የበረራ ምት ሮኒን በመጉዳት ፍልሚያውን በእሱ አሸናፊነት ያጠናቅቃል። ቀጥሎም ሮጋን በትዕቢት ተወጥሮ የሮኒ ጉልበት ላይ ያሾፈበት ለሲያ ሲል የገዛ አባቱን እንኳን የገደለ አረመኔ ሰው እንደሆነ ይናገራል። የመምህሩ ስዋሚ አሰቃቂ ሞትም እጅግ ያበሳጨው ሮኒ የበቀል እሳት ተጎናጽፎ የማስተር ስዋሚ የትግል ስልትን በመከተል የሮጋንን አጥንቶችን ጀርባውንና በስተመጨረሻ ደግሞ አእምሮን በሚያደገዳይ የምትመቱት ይገለዋል። በመጨረሻም ሮኒ ከፍቅረኛው ከሲያ ጋር በመሆን ወደ አካዳሚ በመመለስ የማስተር ስዋሚ ስራን ለመቀጠል ሮኒ ሙሉ ኃላፊነቱን ወስዶ የአካዳሚውን ተማሪዎችን ማርሻል አርትን ሲያስተምራቸው የተመለከተን ታሪካችን ያልቃል።